ሳውዲ ይቁም ድምጹን ለምትዩ እህታችን የሰው ልጅ ድምጽ መሆን አይቸግረው ግን ያንን ድምጽ ማን ነው ሼር የሚያደርገው ማን ነው ዱዊት የሚያደርገው ማን ነው ዳውንሎድ አድርጎ በራሱ ዩቲዩብ ወይንም በራሱ ቲክቶክ ላይ የሚለቀው እናንተ እኮ አታደርጉም ይቅርታ አድርጊልኝና ትንቃላችሁ ዩኒፎርም የለበሰ ሰው ህግ የሚያክሰው አይመስላችሁም ህግ ለማወቅ ዩኒፎርም አይደለም ዋናው ቲስ ማይንድ ጭንቅላት ነው የሚያስፈልገው ዩኒፎርም የለበሰ ሰው ህግ አያውቅም ብላችሁ እናንተ ተሽከርካሪ ወንበር የለበሰ ቲኬት ኦፊስ ተቀጥሮ ያለ አንድ ንፍሮ ቀቃይ እኛን ንፍሮ ቀቃይ ስለምትሉ ነው አንዳንድ ወንዶች ማለት ነው እናንተም ከንፍሮ ቀቀላ ነው ወደ ቲኬት ኦፊስ የገባችሁት የተቀጠራችሁት አንዳንዶቻችሁ ካልተነገራችሁ ድንጋይ ራስለውናችሁ ነው ትላንትና በባህር መጥቶ ከዛን ኢቃማ ሰርቶ ሲመጣ ንፍሮ እየቀቀለ ልክኛ ንፍሮ ቀቃይ ብላችሁ እንደምትሰርቡን እኔ ደግሞ አንዳንድ ወንዶችን ንፍሮ ቀቃይ ላችኋለሁ ከዚህ ቦታ ላይ ቢሮ ስትገቡ ትላንትና እናንተ ያሳለፋችሁትን ሰቆቃ አንድ ሴት ልጅ ስታሳልፍ ድምጽ አትሆኑ ምክንያቱም የኛ ቪዲዮ እንዲታፈን ታደርጋላችሁ የኛ ቪዲዮ ዲዊት አታደርጉም ወንድ ልጅ ካልሆነ የተናገረው ሴት ስትናገር ሴት ትንቃላችሁ ይሄ ነው ችግራችሁ አንድ ሴት ልጅ ተደፈረች ወንዱ ብልቱን አውጥቶ እንዲያደረጋ ስንል አረ አያደርጉም አረ የሙስሊም ሀገር ነው አረ የክርስቲያን ሀገር ነው ትላላችሁ ሰው እንዴት ድምጽ ይሆን ታዲያ ትክክለኛ ሐቂቃውን ስናወራ እኮ እናንተ አሰሙ ድምጽ መሆን አይቸግርም ዲዊትና ሼር ኮፒ ሊንክ አድርጉና እስቲ ድምጹን ተደፍረዋሉ ታግተዋሉ ታመዋሉ አብደዋሉ ሆስፒታል ገብተዋሉ የት እንደገቡ አይታወቅም ፍሪጅ ውስጥ ሬሳ አለ ዓለም ይስማው ሼር አድርጉ